ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ሕዝብ ሁሉ ቆሞ እያለቀሰ እዝራ በሕዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በሕይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ። የጨለመ ሕይወት የሚበራው ድብልቅልቅ ያለ ሕይወት መስመር የሚይዘው ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ። እንደዚህ ይላል፣ ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋኑ ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። ራሴን እንዲያልኩት እግዚአብሔር ዕድል ፈንታዬ ነው። ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልና። በጣም ጭላንጭል የሆነች ተስፋ ትታየዋለች ኤርምያስ አሁን ያነበብናት። በጣም በዚህ ድቅድቅ ባለ ጨለማ ውስጥ ምንም አይነት ተስፋ በማይታይበት የእግዚአብሔር ፍርድ እንደዚህ በተጠጋበት ሰዓት ላይ በጣም ትንሽ የሆነች ፍንጥቅ የምትል ጭላንጭል ብርሃን ነገር ኤርምያስ ይታየዋል። ምዕራፍ 4 ላይ እንደገና ቀጥሎ ማለት ነው። ምዕራፍ 4 ላይ እንደገና ምዕራፍ 5 ላይ የመጨረሻዎቹ የመጽሐፉ መዝጊያ ምዕራፍ 5 ላይ የመጨረሻ መዝጊያው ቁጥር 21 እና 22 ላይ አቤቱ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ ዘመን አድስልን ብሎ ነው የሚዘጋው መጽሐፉ። ተስፋ እግዚአብሔር እቀጣለሁ እያለ በእቀጣለሁ ውስጥ ተስፋ አለ እና እዛ ውስጥ ግን ደግሞ የእግዚአብሔር ተስፋ አለ። አሁን እያወራን ያለ ነው ስለ ታድሶ ነው እያወራን ያለ ነው። እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተክርስቲያን እኛ እንጀምረው ይገባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። እምታቁት ጠረን የለም፣ ድሮ እምታቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደበቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደለም። ምክንያት ሲጸልዩ ግን ምን ብለው ነው የጸልዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁሉ ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን እምትጠብቅ አንተ ነህና አይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርምያስ ይሄንን ነው እያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርምያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርምያስ ወደ ግብጽ ነው ሄደው። ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው ዛ የሚከፍሉት ዋጋ አያገኘውም። አይኔ ባክህ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። እንመለስ። ክብር ለኢየሱስ ይሁን። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን ይገስጸናል። መመለስ አለብን፣ ተስፋ እዛ ውስጥ ስላለ። አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል
ስለማትችል ለእግዚአብሔር ለመንገር ወሰን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ሕዝብ ሁሉ ቆሞ እያለቀሰ እዝራ በሕዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በሕይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ፣ ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ። የሚቀጣን ስለሚወደን ነው። እየመጣ ብለህ ስትወድቅ አባብለው ይሏል ከውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዞ ደርበን ነው የምንሰራው። ያባብለኛል ብለን እስከ 4 ትውልድ በቀጣም እስከ 1000 ትውልድ ነው ምህረቴ አለ አይደል? እስከ 4 ትውልድ እቀጣለሁ አለ እግዚአብሔር። እዛ በሙሴ በኩል እኮ ነው። በደል ካገኘው 4 ትውልድ ድረስ እቀጣለሁ። ምህረትስ ለ1000። አያችሁት? ምን አይነት ርህራሄ ነው! ለንጽጽር አይቀርብም። ቅጣቴ 4 ትውልድ ነው፣ ምህረቴ ለ1000 ትውልድ ነው። አዲስ ኪዳን መጣ፣ ምህረቱ ለዘላለም ነው። እግዚአብሔር አይዛነፍም ባህሪው በፍጹም። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባል። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል። ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት፣ በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። መተው ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ። ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብንም። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት ላዩ ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው፣ ይበልጣል ከዚህኛው። የሚያገኘው ነገር አለ፣ ይበልጣል ከዚህኛው። ክብር አለ ከፊቱ። በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋለ። ስታበላሽም ባይዘው ፌል ስታደርግ የምታደርገውም ደግሞ እንደ አገር ነው ፌል የምታደርገው። you have to be serious። ስኮፓችሁ በጣም መስፋት አለበት። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል ነው። የምንሰማቸው ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም፣ ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው ይሄው። አሁን አገኘኋቸዋል፣ በቃ ትክክለኛና ጤነኛ ነገር ነግራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣ ራሱ ጌታ ዛሬ ቢመጣ፣ በዛሬና በነገ መሀል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለ መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ተውት። የሆነ ነገር እኮ አይደለም መኖር ቢያልቅ። በጣም ብዙ የማጠብቁት ሰው ድንገት ወደ ጌታ ሄዶ አይታችሁ አታውቁም? ስለዚህ አሁን ወስኑ፣ አሁን ወስኑ። በጣም ጥበበኛ ነው፣ በጣም ጥበበኛ ነው። እውነቴን ነው የምነግራችሁ። በጣም ዋይዙ ነው። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይሏል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየሁ። ክብር ለእግዚአብሔር ይሁን። ውሳኔን አደባባይ ማድረግ ላይጠበቅብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይጠበቅብህም። በጓዳ ወስን፣ ውጤቱ አደባባይ ይገኛል። ጮክ በሉና እንመለሳለን በሉት። በቃ የምንመለስ ከሆነ ተስፋ አለ፣ በእውነት ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው።
የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶት ብቻውን ከአባቱ ጋር ኢየሱስ የሚወደው ጋር መቆየት፣ ኢየሱስ የሚጠላውን መራቅ። ወዴት ነው የምንመለሰው? ወደ ጌታ፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ እውነት፣ ወደ ዳንበት እውነት፣ በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን፣ ወደዛ ነው መመለስ። ድሮ በጣም እንጸልይ ነበር ካላችሁ አሁንም እንጸልይ። ይገርምሃል፣ ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም እየሞትን ነው። መቃጠል ውስጥ ከጠፋ፣ ጸሎት ውስጥ ከደበዘዘብህ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገበለት ጉዳዩ ምንም ካልመሰለ እያደግን አይደለም። መፍትሄ የለም፣ ሌላ መዳኛ መንገድ የለም። ወዴትም ብንሄድ፣ ወደ ምንም ውስጥ ብንገባ ሰው ከዘላለም ፍርድ ሊያመልጥ አይችልም። ወደ ክርስቶስ መመለስ፣ ሕይወትን ለጌታ መስጠት፣ ራስን በክርስቶስ ኢየሱስ ፊት ማቅረብ፣ ወድሃለሁ ብሎ ራስን መስጠት። እግዚአብሔር ያኔ ከሰው ጋር ይታረቃል። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። የጨለመ ሕይወት የሚበራው፣ ድብልቅልቅ ያለ ሕይወት መስመር የሚይዘው፣ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል። ይህን በሙሉ አንድ ነው ተስፋ ያለው ኢየሱስ ውስጥ። የዘላለም ሕይወትና እውነተኛ እረፍት ያለው ኢየሱስ ውስጥ ነው። የለም ሌላ ቦታ። ሁሉ እየጠበቀ ያለው ይሄንን ነው። አንድ ቀን እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። ከቦ አንቆ የያዘው ነገር አለ። ዝና ያነቀዋል፣ ገንዘብ ያነቀዋል፣ ስልጣን ያነቀዋል። የለም እዛ ውስጥ ይሰለቻል ስትደርስበት። ወደ ክርስቶስ ኑ ወደ ጌታ ኑ፣ ወደዚህ ወደ አዳኛችን ወደ ኢየሱስ። ክብር ለኢየሱስ ይሁን።